ኢትዮጵያ የመሰለችውን ትልቅና ክብር ያላትን ነገር ማስከበር የሚችል ለኢትዮጵያ የሚመጥን ሰራዊት መገንባት አስፈላጊ ነው። ይህን ለማድረግ ደግሞ ሰራዊት መገንባት ብቻው ሳይሆን ሰራዊቱን ከትጥቁም፣ ከአስተሳሰቡ፣ ከዘመናዊ ቴክኖሎጂው፣ ከፕሮፌሽናሊዝምም ጭምር ያካተተ ግንባታ ማካሄድ ይገባል። እንደሚታወቀው የኢትዮጵያ ሰራዊት በጣም ግዙፍ ነው፣ አስተማማኝ ነው፣ ትልቅ ክብር ያለው ነው። በአፍሪካ በተለያዩ ሀገሮችም ተሰማርቶ በርካታ ውጤታማ ስራዎችን እየሰራ ነው። አሁንም ለሀገራችን በርካታ ስራዎችን እየሰራ ከፍተኛ መስዋዕት እየከፈለ የሚገኝ ሰራዊት ነው። ይህ ሰራዊት ዘመናዊ ትጥቆች ያስፈልጉታል፣ ዘመናዊ አስተሳሰብ ያስፈልጋል፣ ፕሮፌሽናሊዝም ያስፈልጋል። ከዚህ አኳያ በርካታ ለሰራዊቱ መመጠን የሚችሉ ትጥቆች፣ ቴክኖሎጂዎች የሚያስፈልጉት ስለሆነ በተለይ የለውጡ መንግስት ትኩረት አድርጎ እነዚህ ነገሮች እንዲሟሉ በማድረግ ከፍተኛ ስራ ነው እየተሰራ ያለው።